ቀን ለተፈጠረው ችግር ግብረ መልስ ይሰጣል ሶምሶን። እግዚአብሔር አንድ ሰው ፈልጎ ብድራቱን ይመልሳል ወገኖቼ። የተዘራውን ህዝቡ እንዲያጭድ የፍልስጤም ህዝብ ችግር ውስጥ ገባ። በአንድ ጀግና፣ በብዙ ወታደሮች አይደለም፣ በአንድ ሰው ባልታጠቀ ወታደር እግዚአብሔር ባልታጠቀ አንድ ፍሬ የእስራኤል መስፍን ድፍን ፍልስጤም ብራሽ አለው ሆዷን። ፍልስጤም ደነገጠች። በአንድ ሰው እግዚአብሔር አብሮት ያለ ሰው ብቻውን ይጥላል ወገኖቼ። አሁን ልብ በሉ። በዚህ ጊዜ 30ውን ልብስ ሰጣቸውና ሚስቱን ግን ጠልቷት እንደው ከጫጉላ ቤት ወጥቶ ሰርጉ ሳያልቅ ትቷት ወጥቶ ሄደ። ወንድሞች እህቶች፣ በተበሳጫችሁበት ጊዜም ደስ በተሰኛችሁበት ጊዜም ውሳኔ እንዳትወስኑ የሚመከረው ለዚህ ነው። ሶምሶን ግን አንድ ከባድ ውሳኔ ወሰነ። እቺ ከዚህ በኋላ ሚስቴ ልትሆን አትችልም አለ። በአንድ ስህተት ሚስቱን ምስጢር ማጠብቅ ሴት አብራኝ በህይወት ጉዞ ትቀጥላለች ብዬ ከሷ ጋር አልኖርም፣ እንደፈጠራት ያድርጋት ብሎ ከጫጉላ ቤት የሰርጉ ቀን ትቶ አጠፋ። በጣም ከባድ ውሳኔ ወሰነ ወገኖቼ። ደስ ሲላችሁም አትወስኑ፣ ሲከፋችሁም ስትበሳጩም አትወስኑ ወገኖቼ፣ ይበላሻል። አሁን ሶምሶን ወደ ኋላ ሲመለስ ታዩታላችሁ። በራሱ ውሳኔ ሲበሳጭ ተሰሙታላችሁ። ሶምሶን ምን አለ? እችን ሴት ትቷት ወደ ሀገሩ ሄደ። ሰዎችም ሴቲቱ ለምን በሰርጓ ቀን ሌላ ስሜት ውስጥ ትገባለች በሚል ሐሳብ ሰዎች ቤተሰቦቿ ከሚዜዎች መካከል መርጠው ለስር ሚዜው በዛው ለሶምሶን በተደገሰው ድግስ የታደለ ሙሽራ ሚስት አገኘ። ሰርጉ የተደገሰ ለሶምሶን ነበር። በሰው ሰርግ ግን የሰው ሚስት አገባና እሷም እዛው ላይ ባላገኘች። ከዚህ በኋላ ሶምሶን ወደ ልቡ ተመልሶ ሲረጋጋ የተወሰነውን ውሳኔ ሲያስበው ልክ አይደለም፣ ሚስቴን በብስጭት አጥቻለሁ ይቅርታ ልጠይቃት ብሎ ስጦታ የፍየል ጠቦት እየጎተተ ሲሄድ እንዳገባች ነገሩት። ሌላ ወንድ ጀግና ወስዷታል። አንተም አካያድህ አትመለስ አይነት ነበር፣ እንዳታዝን ብለን ለሚዜዎች ሰጠናል አሉት። ተበሳጨ። ነገር ግን ታናሽ እህቷ ታምራለች፣ በደም ግባት እሷን እንስጥ ሲሉት የለም ሚስቴን ካልመለሳችሁ ከፍልስጤም ላይ በማመጣው ግፍ ከደሙ ንጹህ ነኝ አለና ጥላቻ ጀመረ። አሁን የእግዚአብሔርም ዓላማ ከአይዛብ አግብቶ ወልዶ ከብዶ እንዲኖር ሳይሆን የአይዛብን በቀል እንዲመልስ ነበር የእግዚአብሔር ዓላማ። የአይዛብ ሴት ጋር ተጣውቆ አልቀረም። ከዛ አሁን ሴቲቱ በዚህ ምክንያት ቀርታለች። የአይዛብ ሴት ሳያገባት ቀረች። በህዝቡ ግን ተቆጣና ምን አለ? እንግዲህ ከደሙ ንጹህ ነኝ፣ ሚስቴን ከሰጣችሁ እናንተ አፍርሳችኋል። በሩጫ 300 ቀበሮ ባፍጢሙ እየደፋ ያዘው። በዚህም ጊዜ ምን ይላል? የእግዚአብሔር ኃይል በሶምሶን ላይ ተገለጠ ይላል። የማን ኃይል? የእግዚአብሔር ኃይል። ከዚህ በኋላ ሶምሶን በፍልስጤም በተመና ምድር በሩጫ የጫካውን ቀበሮ እያምዘገዘገ አንዱን ይይዛል። 300 ቀበሮ ያዘ በሩጫ። ስንት ቀበሮ? 300። በጣም የሚገርም እኮ ነው። አሁን እንኳን 300 ቀበሮ እናንተ አንድ ቀን ቢሰጣችሁ ይህ ሁሉ ሰው 3 ቀበሮ እንኳን ይዞ ይውል ከነነፍሱ ማለት ነው። ልትገልጥ ይችላል። አረ ምን 3 ቀበሮ ትላለህ? የዓመት ባልደሮ እንኳን ማይዝ ወንድ አይደል እንዴ ያለ? እቤት ተዘግተው እኮ እግሩ ታስሮ እንኳን ያዘው ያሰፊ ቤት መያዛክቶ ነው ያለው። ጣውረድ ታውቃላችሁ። ያውም ደግሞ በዘንድሮ ሱሪ ያለባበሰ ቀበሮ ጋር ማን ይሮጣል? ቀበቶ የሌለው ሱሪ በአንድ እጃችን እንዲህ እያደረግን እንዴት ነው ቀበሮ ቢያዝ? ያ ጀግና መፈራረጃ ነው ወገኖቼ፣ መፈራረጃ የሆነ ጀግና ነው። 300 ቀበሮ ያዘ። ከዛስ ሁለቱም በጅራቱ አሰረና ክብሪት ለኩሶ በእሳት ለኩሶ ለቀቀው። ለምን? ብቻውን አቃጥሎ ስለማይጨርሰው። ይሄ የደነገጠ ቀበሮ በጅራቱ እሳት ተለኩሶበት ሲለቀቅ የፍልስጤም ክምር፣ የፍልስጤም ወይን፣ የፍልስጤም ዘይት፣ የፍልስጤም ቤት በሙሉ በቀበሮች ጅራታቸው ላይ ባለው የቀበሮች እሳት
ሶምሶን በለኮሰው እሳት ፍልስጤም በእሳት ነደደች። የሚበላው የሚጠጣው ቤታቸው አልተረፈም። ከተማዋን አይኑ እያየ አንድ ጀግና ለአንዲት ሀገር ስጋት ሆኖ የእግዚአብሔር ሕዝብ እስራኤል 40 ቀን የከፈለውን ዋጋ በማስከፈል ይሄ ጀግና የክርስቶስን ቀኝ እጅ ሆኖ ብድራት እየመለሰ ፍልስጤምን አቅሟን አሳውቆ የወገኖቹ የእስራኤልን ግፍ ያን የሞላ የኃጢአት ጽዋ አስመልሶ እየጋተ ለፍልስጤም ስራውን ሰራና ሲደክመው ተወርውሮ ሂዶ ጫካ ውስጥ ወደቀና ጥቂት አረፍ አለ። ያ ቀበሮ ጋር ሲሮጥ የቆየው 300 ቀበሮ ጋር የታገለው ሶምሶን ኤጣም የሚባል ዋሻ ይሁዳ ምድሪቱ ናት። ወደ ይሁዳ ጫካ ውስጥ ኤጣም ይባላል የዋሻው ስም። እዛ ውስጥ ገብቶ ደክሞት ዟ ብሎ አረፍ ብሎ ሳለ የፍልስጤም ወታደሮች እስከ አፍንጫቸው ድረስ ታጥቀው ወደ ጫካው እግሩን የሄደበትን እየፈለጉ ወደ ጫካው ከመግባታቸው በርቀት ሲመጡ የይሁዳ ሰዎች አዩአቸውና ሶምሶንን ሄደው ተማጸኑት። አንተ አንድ ፍሬ ነህ፣ ህዝቡ ከሚጠፋ ልጆቻችን ከሚጠፉ አንተ ጥፋ፣ ምናልባትም አንተን እግዚአብሔር ሊያተርፍ ይችላል። ካንተ ለህዝቡ ቤዛ ሁን እባክህ፣ ሊገሉን መጥተዋል፣ አንችላቸውም። በብዙ ሺህ የሚቆጠሩ የፍልስጤም ወታደሮች እስከ አፍንጫቸው ከባባድ መሳሪያ ታጥቀዋል። እሳት ጎርሰው እሳት ለብሰው ቤታቸው ነዶ፣ ዘይታቸው ነዶ፣ ወይናቸው ነዶ፣ ክምራቸው ነዶ፣ በእሳት ጋይተው በጭስ ታፍነው በብስጭት የመጡ የፍልስጤም ወታደሮችን አይተው የይሁዳ ሰዎች ደነገጡ። አንተ ሙት፣ ተላልፈ ሂድ፣ አንተ ለፍ ብለው ሶምሶንን ሲሰጡት፣ ሶምሶን ግን ምን አለ? እናንተ አትግደሉኝ እንጂ በእነሱስ እጅ አልሸነፍም። እናንተ እንዳትገሉኝ ግን ማሉልኝ አለ። ወገኖቼ ናችሁ። ለምን? እስራኤል ማለት የእግዚአብሔር ሕዝብ ነው። ከእስራኤል ጋር እግዚአብሔር አብሮ ከሰራ ሊያሸንፉት ይችላሉ። ከእስራኤል ጋር አብሮ ከሰራ እስራኤል ማለት የእግዚአብሔር ሕዝቦች ስለሆኑ እሱ አብሯቸው ከታገለ ያሸንፉኛል። አሕዛብ ግን ብቻቸውን ስለሆኑ እግዚአብሔር የለሽ ስለሆኑ ሺው ነው ቢመጡም አያሸንፉኝም አለ። እኛ እንነካም ብለው ማሉለትና እንዲያውም እነሱን ስገጥማቸው እጅግሬን ታስሬ ነው መገጥማቸው አለ። ሶምሶንን እጅግሩን አስረው በጠፍር ተብትበው አስረው ይዘውት እየጎተቱ እንዳመት ባልበግ ሲወስዱት ድፍን ፍልስጤም መሳሪያ እንደተሸከመች እልል አለች ፍልስጤም። ደስ አላት ፍልስጤም። ጠላታቸው ታስሮ ሲመጣ ደስ አላቸው። የታሰረ ማን አያሸንፍም አሉ። በዚህ ጊዜ ሶምሶን ከፊት ለፊታቸው ሲያያቸው እነዚህ ወታደሮች የፍልስጤም ወታደሮችን ሲያይ ምን አለ? በአምላኩ ፊት ጸለየ። ኃይልህን ግለጥ አለ። ምንህን ግለጥ? እስኪ በሉ ኃይልህን ግለጥ። ኃይልህን ግለጥ አለ። በጠላቶቹ ፊት ጸለየ። እግዚአብሔር ኃይሉን ሰጠው፣ ምልክት አሳየው። ቀኝና ግራ ሲያማትር የወደቀ የአህያ መንጋጋ አገኘ። አንድ ጊዜ ሲያምዘገዝገው 1000 ወታደር በአንድ የአህያ መንጋጋ አንዱ ፍሬ ሶምሶን። እነዚህን ሁሉ በአንድ የአህያ መንጋጋ ዱቄት አደረጋቸው። አሁን አንዱ የአህያ መንጋጋ ሰው ላይ አርፎ አይደለም፣ ከፊት ያለው ዋናውን በአህያ መንጋጋ ሲመጣው ያ የፍልስጤም ፈሪ ወታደር አንዱ በአንዱ ላይ የወደቀ ስለሱ ክምር በክምር ሆኖ 1000 ወታደሮች በአንድ የአህያ መንጋጋ ከመሳሪያቸው አንዱ ጀግና ጣለ። ሶምሶን ከነጎፈሩ የደነግጡ ነበር። ታስሮ የሚያስደነቅ ጀግና ነበር። እግዚአብሔር ልጆች ህዝብ መዳን ይሰጣል። አንድ ፍሬ ጀግና ሶምሶን ታስሮ የሚያስደነቅ ጀግና ታስሮ የሚያስደነቅ ለምን? እግዚአብሔር ያሉታል። ከዛ ቀጠለ ወገኖች ታሪክ ወጀትና ልብ ውሃ ጠማው። ይህን ሁሉ ጠላት ያጣልኝ በውሃ ጥልጥለኛውን ብሎ ሲያመለክት ጠላቶች የቃፈባት የአህያ መንጋጋ ታምረኛ ተመልሰ እያት ሲለው ዞር ብሎ ሲያያት ትኩስ ምንጭ ታፈሳለች። ከዚያች ውሃ ጠጣና ኤጣ የሚባል ማነው ጋዛ የሚባል ቦታ ላይ ሄዶ በዛ በእንግድነት አደረ። የፍልስጤም ሰዎች በዛ ያሉት ሰሙና ከዚህ በእንግድነት አባ በየከተማው በሩን
ጠዋት ወጥቶ ሲሄድ በመሳሪያ ገለዋለን ብለው አሰቡ። በየበሩ ሲጠብቁ ወኖበ ሶምሶን እስከ መንፈቀ ሌሊት ወጊዜ መንፈቀ ሌሊት ተነሳ ሶምሶን መንፈቀ ሌሊት ሲሆን ተነሳ። ከዚህ በኋላ ወጥቼ እሄዳለሁ ሲል በዛኛውም በር ወታደሮች አሉ። ከእነሱ ጋር ማን ይታገላል? ሁሉም በር ተይዘዋል። ምን አለ? አምላኬ ሆይ ኃይልህን ግለጥልኝ አለ። ምንህን ግለጥ? የእግዚአብሔር ኃይል ተገለጠ። ሰውነቱን ሙቀት አለው። በዚህ ጊዜ ምን አደረገ? የከተማውን በር ከስር ይዞ ነቀለውና ኬብሮን ወደሚባል ጫካ ወረወረ። የከተማውን በር ነቀለ። አሁን ቀጠልና የመጨረሻዋን ደሊላ የምትባለዋን ሴት አገኛት። ከዚህ በኋላ ደሊላ ስሟን ደላላ ነገር ነው። ቀርባ እየታከከች እያባበለች የፍልስጤም ወታደሮች ምን አደረጉ? የቀሩት ሰዎች ፍልስጤማውያን 100 ብር እያንዳንዱ ሰው እያወጣ ለአንቺ ይሰጣል። ገንዘብ ካገኘሽ ምን ያደርግልሻል? ሌላው እባክሽ አንቺ ይህንን ነገር ፈጽሚልን አለ። እሺ አለ። በገንዘብ ተስማምታ ሶምሶንን ሸጠችው። ሶምሶን የመጨረሻ ሚስት አገኘው ብሎ እሷ ጋር ቃል ተጋብቶ ሁሉን ነገር አድርጎ ሚስት ያላት ሴት እንግዲህ ከሴት ከተጠጋን በሴት በኩል ይሸነፋል። እንደምን ዋላችሁ ወገኖቼ። ሰው የሰው ልጅ የሚፈተንባቸው 5 መንገዶች አሉ። ስንት መንገዶች አልኳችሁ? ሰው የሚፈተንባቸው 5 መንገዶች አሉ። አንደኛ ሚስት። እስኪ በሉ ሚስት። በሚስት ውስጥ ግን ባልም አለ። እሺ እየሰማችሁ? ሚስት ብቻ ብለን ምን አይደለም። ሚስት ካልኩኝ ምንም አለ ማለት ነው። ሴቶች ደግሞ በምን ይፈተናሉ ማለት ነው? በባል ማለት ነው። አንደኛው ፈተና የሰው እንደምናየው በሚስት በሚስት በኩል፣ ሁለተኛ በባልንጀራ በምን፣ ሶስተኛ በልጅ በምን፣ አራተኛ በጤና በምን፣ አምስተኛ በገንዘብ በምን። እነዚህ 5 ነገሮች ምድር ላይ ያሉ ሰዎች የፈተና መንገዶች እነዚህ 5 ዋና ዋና ናቸው። በሚስት፣ በልጅ፣ በጤና፣ በሀብት፣ በጓደኛ። በእነዚህ ፈተናዎች ማን ተፈትኖ ታገኙታላችሁ? ጻድቁ ኢዮብ። ማን? ጻድቁ ኢዮብ በእነዚህ 5 ፈተናዎች ተፈትኗል። በ5ቱ ፈተናዎች በጤናው ተፈትኗል። ከራስ ፀጉር እስከ እግር ጥፍሩ በሽታ ሰይጣን አምጥቶበት በደዌ ተፈትኗል። ልክ በሕይወታችሁ ስትኖሩ በዚህ ምድር ሁላችንም በጤናችን የምንፈተንበት ጊዜ አለ። አንደኛው ጤና ነው። ሁለተኛው በልጆቹ ተፈትኗል። 10 ልጆቹን አይኑን ጨፍኖ በአንድ ቀን ቀብሯል። በልጆቹ ላይ መቅሰፍ ደርሶ 7 ወንድ ልጆችና 3 ሴት ልጆች በአንድ ቀን ነው መቃብር ውስጥ የቀበራቸው። በልጅ በኩል የሚመጣ ፈተና አለ። ታሞም ሊሆን ይችላል፣ ሞቶም ሊሆን ይችላል። እያለም ከሞተው በበለጠ ሊፈተን ይችላል። ወላጅ በልጅ በኩል የሚመጣ ፈተና በጣም ከባድ ነው። ኢዮብ የሚደነቅ እነዚህን 5 የፈተና መንገዶች ሁሉ ድል ስላደረገ ነው። በልጅ በኩል የሚመጣው ፈተና ኢዮብ 10 ልጆች ቀብሯል። ኢዮብ በሚስቱ እንደተፈተነ ለምንድነው አምላክን ሰድበኸው ክደኸው ማትሞት አለችው። አንቺ ሰነፍ ሴት ነሽ ብሎ አባረረ። ድል አደረጋት። ሀብቱ በሙሉ 500 ጥማድ በሬ፣ 500 አህያ፣ 3000 ገመሎች፣ 6000 በጎች፣ 3000 በጎች በአንድ ቀን ዱቄት ሆነዋል። ጤናውም እንዲህ ሆኗል። የኢዮብ ጓደኞች መጥተው እንዳንተ አይነት ጻድቅ ሰው ሲፈተን አይተን አናውቅም ሲሉት እግዚአብሔር የምታስጥሩኝ ከሆነ ጓደኝነታችሁ ይቅርብኝ ብሎ አባረራቸው። ስለዚህ እግዚአብሔርን የሚያስክዱ ከመንፈሳዊ መንገድ የሚለዩ ጓደኞች ካሏቸው ዛሬውኑ ራሳችሁን ቢዚ በማድረግ ተለዩአቸው። ዛሬውኑ ከእግዚአብሔር የሚለዩ እንዳንተ አይነት ጻድቅ ሰው ተፈትኖ ያውቃል? እንዳንቺ አይነት ደግ ሴት ተፈትና ታውቃለች የሚሉ የኢዮብ ጓደኞች ወዲያውኑ ከዚህ ወግዱ ነው ያላቸው። ለሚስቱም አራራላትን በእግዚአብሔር በኩል መጣለታል። ስለዚህ ኢዮብ በሚስቱ ተፈትኖ ድል አደረገ።
በልጆቹ የመጣውን ፈተና ድል አደረገው። በባልንጀሮቹ የመጣውን ፈተና ድል አደረገው። በጤና በኩል የመጣውን ፈተና ድል አደረገው። በሀብት በኩል የመጣውን ፈተና ድል አደረገው። አሁን ከነዚህ ከአምስቱ የፈተና መንገዶች ሁለት ጊዜም በሶምሶን ላይ የመጡ በሚስት የሚመጡ ያኔ ምስጢሩ የባከነበት እንቆቅልሹ የተፈታበት በሚስት በኩል በመጣው ፈተና ነው። በሚስት በኩል በመጣ ፈተና ነው። አሁን ሁለተኛ ከሴት ሲጠጋ ሶምሶን እንደሚሸነፍ አሁን አቀናለ። መጀመሪያም ሴት ናት ያታለለች። አሁን ገንዘብ ከሰጠናት አሉ። ገንዘብ ሲሰጧት እችም ሴት በገንዘብ ሶምሶንን አሳልፋ ሰጠችው። ሴት በገንዘብ ይታማል። አሁን አንዳንድ ጽሁፎች እያየው ስመጣ ሴቶች በገንዘብ ባይታሙ መልካም እንደሆነ እየተገለጠልኝ መጥቷል። እንዴት ዋላችሁ? ሴቶች ገንዘብ ይወዳሉ ማለት ምን ማለት ነው? ሀብታም ወንድ እንደማለት። አሁን እዚህ መካከል ያላገባው ይበዛል። ባልጠፍቶ አይደለም ሀብታም ጠፍቶ ነው። ምንም ያለ ወንድ እንዳልዝርግፍ ብሏል። ይኸውነት ምንድነው ብለው በቃ ትኩረት ይሰጣሉ። እና ገንዘብ አሁን ሶምሶንን ወደዋለች እኮ ጀግና እኮ ነው። መሳሪያ የያዘ 1000 ወታደር በጥፊ የሚጥል ጀግና አይበቃም? እንደዚህ ጀግና ጋር እንደወክ እንኳን ቢወጡ ደስ አይል? ይህን ጀግና ተከትሎ መውጣት የክፉ ቀን። አሁን ያን ጀግና ገንዘብ ግን ለወጣት። ገንዘብ በጣም ክፉ እንደሆነ የምታውቁት። ለገንዘብ ትኩረት ለምንድነው ሀብታም ወንድ የሚፈልጉበት ምክንያት ሴቶች ገንዘብ ወዳጅ ሆነው እንዳልሆነ ነው ይላሉ ምሁራን። ምን ይላሉ? 3 ነገሮች ይፈልጋሉ። 3 ነገሮች ላይ ትኩረት ያደርጋሉ። የመጀመሪያው ሴኩሪቲ፣ እስኪ በሉ ሴኩሪቲ ይፈልጋሉ። ሴኩሪቲ ማለት ምንድነው ካለን አስተማማኝ የሆነ ትዳር ማለት ነው። ሴኩሪቲ ምን አልኳችሁ? አስተማማኝ የሆነ ትዳር ስለሚፈልጉ ሴኩሪቲ አስተማማኝ። አሁን ትዳር ለመቀበል ጤነኛ ነው። ከዛ ይቀጥላል። ሴኩሪቲ አንዱ ነው። ሁለተኛው ሴፍቲ ማለት ደህንነቱ የተጠበቀ ትዳር። ሶስተኛው ስታቢሊቲ የሚባለው። ስታቢሊቲ ማለት ደግሞ ሶስተኛው ሲሆን ይህ ደግሞ የተረጋጋ ትዳር፣ ማይንቀዠቀዥ ትዳር ይፈልጋሉ። እና ወንዱስ እንዲህ አይፈልግም ካላችሁ፣ አዎ አይፈልግም ይባላል። እንግዲህ ምሁራን እንዳጠኑት ሌላ ጥናት ታይቼ ነው። ምንድነው ሲያጠኑ ያሉት? ወንድ የሆነ እንደሆነ ሴት ወዲያው ፍቅረኛ የሚባለው ይሄ ወንድ ገና አግኝቶ ሲያናግራት ሴኩሪቲ ያለውን ሴፍቲ ያለውን እና ስታቢሊቲ እነዚህ 3 ነገሮች ላይ ፎከስ ታደርጋለች። ወዲያው እኮ ነው። አፍንጫው ወልገድ ሊል ይችላል፣ የሆነ ነገር ይችላል። እዛ ዘልቃ እስከ መጨረሻው ትዳሯን ትገመግመዋለች። እንደው ከዚህ በኋላ ይሄንን ጀላፋ አግብቼ ትዳሬ እንዴት ሆኖ ነው የሚቀጥለው? ልጆችስ የትኛው ትምህርት ቤት ነው የሚማሩ? እንደው የኪራዩንስ ማን ነው የሚከፍለው? ቤትስ ሲኖረው ይሆን? የመጨረሻ ኑሯችን ትዳራችን ምንድነው ይሆን የሚለው የተገናኙ ቀን ነው ሴት የምትጨርስ። እያየሽ ከፊት ለፊት ሆና በቃላት ነግረው ትችላል። እንዲህ እየተነቀነቀች ይሄ ቦዲ ላንጉጅ የሚባለው እንዲህ ያየ ትዝብት አወራሩ ራሱ ጥንካሬው የንግግር አወጣጡ ይመራዋል። ይህን ትዳር እንዲሁ የተረጋጋ አስተማማኝ ነው። ልጆች ቢወለዱ አይፈተኑ፣ መልካም ነው ይላሉ ምሁራን። ይህን ማሰባቸው። ወንድ ግን ነገ ተጋብተን ምን እንበላለን፣ ልጆች ምን ይሆናሉ፣ የትምህርት ቤት ይማራሉ ምን አያስብም። ምንድን ነው የሚያስብ? እንዲሁ ተሳክቶልኝ የዚች ልጅ ጋር ከአንድ ቤት ብቻችን ሆነን ነው የሚል ምን ሌላስ ምንም እስከዚች ያስባል። እስከ ጋብቻው ቀን ያስባል። ሽማግሌው እስኪላክ ያስባል። እሷ እስከ ሽበት ታስባለች። እስከ ሽበት ነው የምታስበው ሴት። ከዚህ የተረት ገንዘብ ላይ ጥቂት ይዘገያሉ። ሶምሶንን ይህን ገንዘብ ሲያሳዩት ኃይልህ በምን ነው የሚደክም? እኔ አካል አይደለሁም ሚስት አይደለሁም ለምን አትነግረኝም ስትለው ምን አለ? በ7 እርጥብ ጠፍር ብታሰር ኃይሌ ይደክማል አላት። በምን
7 እርጥብ ጠፍር ቢያስሩኝ ኃይሌ ይደክማል አላት። ነዋ መልካም በጎ። ከዚህ በኋላ ተገንቷን ኃይሉ 7 እርጥብ ጠፍር አምጡ ተብለው ፍልስጤማውያን ዋጋ ከፍለው 7 እርጥብ ጠፍር ይዘው መጣው። ሶምሶን እስኪያስሩት አንገቱን ደፍቶ ጸጥ አለ። አስረው ሲጨርሱ ገንዘብ ይዘው መጣው። ለሚስቱ ለደሊላ ሰጠው ገንዘቡን። እሱን ሊገሉት ቀረብ ሲሉ ብጥስጥስ አድርጎት 7ቱን ጠፍር ነቃቅሎት ተነሳ። ያ ሁሉ ፍልስጤማዊ ድራሹ ጠፋ። የሶምሶንን ጀግንነት ታውቃላችሁ? አፈሪ ጋር ማን ይሮጣል ብሎ አንድ ወንድ አልነካም። ፈሪ ማስሮጥ ወንድነት አይደለም ማለት። እዛው ባለበት ቆመ። ጥቂት ቆይታ ተስፋ አትቆርጥም ዘበዘበችው። እንዴት ዋሸኸኝ አለችው። ዋሽተኸኛል፣ እያታለልከኝ ነው አለችው። እንደገና ስታስቸግረው ምን አላት? ስራ ባልተሰራበት ገመድ ብታሰር ግን እደክማለሁ አላት። ነገራት ሸነገላት። ስራ ባልተሰራበት አዲስ ገመድ አሳሰረችና ኑ ስትላቸው 7 ጠፍርም አላቆሙ እንኳን አንድ ገመድ ማን ይቅረብ። እንደምንም ሲቀርቡ በጥሶት ተነሳ። ተስፋ አልቆረጠችም። ለምን አታለልከኝ? ቀስ እያለች ቀረብ ብላ አንገቱን እየዳበሰች እንደገና አታለለችው። አሁን ምን አላት? 7ቱን ቁንዳላዎችን ከድር ጋር አስረው በችካል ቢቸክሏቸው ኃይሌ ይደክማል አላት። እንደዛ ነው። አሁን እውነቱን አመጣለች። እስካሁን ጸጉሩን ረስተውታል። ቁንዳላው መሬት ይጠርጋል። የናዝራዊ ጠጉር ነው። ከችካል ጋር ተቸክሎ ጠላት መጣል ሲባል ነቃቅሎት ተነሳ። ስታታልለኝ 3ኛ ጊዜ ነውና ልብህ ከኔ ጋር አይደለም አለች። እስኪ ልብህ ከኔ ጋር አይደለም በሉ። አዎ ምን አይነት ልብ ቢስ ሴት ናት! አያ ልቧን ሽጣ የወንድ ልብ የምትፈልግ ሴት ናት። አያችሁ የዚህ ዘመን ወጣት እንደ ሶምሶንና እንደ ደሊላ አይመስላችሁ? እሷ እኮ በገንዘብ ሸጣዋለች። ልቧ እኮ ከፍልስጤም ጋር እንጂ ከሶምሶን ጋር አይደለም። የደሊላ ልብ ከሶምሶን ጋር አይደለም። ግን የእሷን ልብ ሸጣ ልብኛ ወንድ የምትፈልግ ደሊላ እመኑኝ አታገኝም። ሶምሶን ታዲያ ለምን ጨከነ? እስኪ ሶምሶንን እንመርምረው። ለምንድን ነው ሶምሶን እስከ 3 ጊዜ ጓደኛዬ ብሎ ሚስቴ ብሎ ከተቀበለ በኋላ 3 ጊዜ ለምን አታለላት ካላችሁ፣ አንዲት ሴት ያታለለችው ወንድ ሁልጊዜም ሌላውን ሴትን በዛ አይን የማየት አባዜ አለ። አሁን የመጀመሪያዋ ሴት እንቆቅልሹን በምስጢር አሳልፋ ስለሰጠችበት ሌሎች ሴቶች ሁሉ እንደዚያች ይመስሉታል። አንዲት ሴት ያታለለችው ወንድ ሴቶችን ሁሉ እንደ ሌባ ይቆጥራል። አንድ ወንድ ያታለላት ሴት ካለች ወንዶችን በሙሉ ለመቅረብ የሾህ ያክል ትፈራለች፣ ትደነግጣለች። አምኖ ለመቀበል የቆሰለ ማንነቷ አሁንም በሌሎች ወንድ ላይ ይገለጣል ብላ ታምናለች። በጣም አደገኛ የሆነ ህይወት ነው የብዙ ሰዎች ህይወት፣ የዓለማችን ህይወት። የብዙ ወጣቶች የብቸኝነት ምክንያት አንዱ አንዱን ያለመቀበል። አንድ ወንድ ያታለላት ሴት እንዴት ሌላውን ወንድ አምና ትቀበል? ወገኖቼ አንዲት ሴት ምስጢር ያባከነችበት ሰው ሌላ ሴት ማመናቅቶ 3 ጊዜ ያታለላት፣ እሷም ታታልለዋለች፣ እሱም ያታልላል። በመካከል ላይ ግን ሶምሶን ብቻውን ቀረ። ሶምሶን በጣም ይገርማል። ያ ጀግና ከዚህ በኋላ አለቀሰችበት፣ አነባች። ከአንገቱ ስር ሆና ስታታልለኝ 3ኛ ጊዜ ነው። ልብ ከኔ ጋር አይደለም፣ በቃ አትወደኝም ስትለው ነፍሴ በ2 ነገር ተጨነቀች ይላል። በነግራትም ምስጢር ይባክን ይሆናል አለ። ባልነግራትም አካሌን አታልዬ እስከ መቼ እኖራለሁ አለ። ነገር ግን ቢሆንም ይሁናል ስትዘበዝበው ተስፋ ልቆርጥ ስትል ለደሊላ የሰማዩን ምስጢር የእግዚአብሔር መልአክ ያስጠበቀውን ምስጢር አደራ ጥብቅ ሰማይ ሩቅ የተባለበትን ምስጢር ሶምሶን አውጥቶ ምን አላት?
ካንቺና እኔ ይቅር እንጂ ጸጉሬ ምላጭ ከተነካ ደክማለሁ አላት። ኃይሌ በጸጉሬ ነው አላት። እስኪ ኃይሌ በጸጉሬ ነው በሉ። ኃይሌ በጸጉሬ ነው ሲላት እሷ ስራዋን ጀመረች። አንድ ብላቴና ጠራችና ቀስ አድርጋ እያታለለች መጀመሪያ የሚይዘው ሰው ስለሌለ ሶምሶንን አሰከረችው ይላል። ምን አለች? አው ኃይሉ እንዲላጭ ማስከር መቅደም አለበት። ካልሰከረ አይላጭም። ሰካራሞች ራሳቸውን አይጠብቁም ወገኖቼ። እቺ ሴት መጀመሪያ አብዝታ አጠጣችው። ሚስጥርህን ያወራኝ ትክክለኛ የልቤ ሰው አንተነ፣ ዛሬ ገና እንደምትወደኝ አረጋግጫለሁ እያለች የሚያሰክር ነገር አጠጣችው። ሰውነቱ እየሞቀ እየተዝለፈለፈ ሲመጣ የስካር እንቅልፍ ሲለው አንድ ብላቴና ጠርታ አንድ ሰው ጠራችና ከጭኗ ላይ አስተኝታ ጸጉሩን ሙልጭ አድርጎላቸው። አሁን ጸጉር አይደለም የተላጨ ወገኖቼ፣ አደራ ተላጨ። ያውም የእግዚአብሔር አደራ ኃይሉ ተላጨ። ያ የእግዚአብሔር ምስጢር ተላጨ። ሁሉን ነገር አጣ። ኃይሉ ደከመ። ከዚህ በኋላ የፍልስጤም ወታደሮች ተጠርተው ሲመጡ ጠላቶች መጡ ልስትለው ከእግሯ ስር ተልፈሰፈሰ። ተከታተሉና ወዲያውኑ ከያዙት በኋላ የወሰዱት እርምጃ ሁለት አይኖቹን በፍላት አውጥተው ጣሏቸው። አይኑ ፈሰሰ። ቀጥለው ማረሚያ ቤት አስገቡት። ጨለማ ውስጥ ጥሬ እየፈጨ እንዲኖር ጥሬ እያመጡ አይነ ስውር ሆኖ በማረሚያ ቤት ሆኖ አንዳንድ ኩንታል በቀሎ እየፈጨ መዘባበቻ አደረጉት። አንድ ቀን እሱን የጣለልን ብለው አምላካችን ዳጎን ብለው አክብሮት አዳራሽ ሞልተው ተሰብስበው ከ3000 ሕዝብ በላይ በአንድ አዳራሽ ተሰብስበው በልተው ጠጥተው ደስ ይላቸው ብላቴና እየመራ ያምጣውና በመካከላችን ይጨፍርና ያዝናናናሉ። ሆዷ የሞላ ድመት ያይጧን አይኗን አጥፍታ እንደምትጫወቱባት አይኑን አጥፍተው ሶምሶንን ተጫወቱበት። ያ የእግዚአብሔር መገለጫ ወገኖቼ፣ ያንበሳ ደቦል በእጁ ድቅቅ አድርጎ የጣለ ጀግና በአንዲት ተራ ሴት እግር ስር ወድቆ ተልፈሰፈሰ። 300 ቀበሮ ባፍጢሙ ደፍቶ ያዘ። ያ ጀግና ሁለት አይኖቹ ፈሰሱ ወገኖቼ። አደራውን ባለመጠበቁ ያ የፍልስጤምን ወታደሮች በአንድ አህያ መንጋጋ 1000 ሰው የጣለ ያ የእግዚአብሔር መገለጫ አሁን ማረሚያ ቤት ጨለማ ቤት ውስጥ ወደቀ። ያ የጋዛን በር ነቅሎ በትከሻው የተሸከመ ያ የእግዚአብሔር ሰው ያ እንደ ፀሐይ የበራው ያ የእስራኤል ተስፋ አሁን ግን በአንዲት ሴት ምክንያት የሕዝቡ ድህነት ሁሉ ገደል ገባ። በአንዲት ሴት ገንዘብ በምትፈልግ ሴት ምክንያት የእግዚአብሔር ዓላማ የእግዚአብሔር አደራ ናዝራዊነቱ ጠፋ። ምስጢሩ ባከነ። የእግዚአብሔር መልአክ መጥቶ መናገሩ ድካም ሆነ፣ ገደል ገባ። እናት 9 ወር ከ5 ቀን ያውም የጸነሰች እናት ብዙ ነገር ያምራታል። ያ ያማራት 9 ወር ከ5 ቀን አልኮል ሳትቀምስ ጸንሳ ድካማ ከንቱ ሆነ። ስታሳድገው ጸጉርህን አደራ ያለች አደራዋን ሁሉ መሬት ከተተው። ያ ጀግና ያ 7 እርጥብ ጠፍር ይዞ ያላቆመው ጀግና አሁን አይኖቹ ፈሰው አይነ ስውር ሆነ ወገኖቼ። የእስራኤልን ኃይለኞች ድንጋይ ላይ የሚፈጨው ጀግና አሁን በቀሎ በጨንሞይ ወገኖቼ። ይህ ትውልድ እኮ በአንድም በሌላም ዘመናዊ በሚባል ስበብ ጸጉሩን የተላጨውን ታዛቢ ቁጠረው ወገኖቼ። ኃይሎቻችን ተላጭተን አደራችንን ሁሉ ጨርሰን ምስጢራችን ሁሉ ባክኖ ጠላት እንደፈለገ ጨለማ ውስጥ የሚወረውረን ድኩማን ሆነናል ወገኖች። እግዚአብሔር ኃይላችን ይመልስልን ወገኖቼ። ከዚህ በኋላ ለጭፈራ ተጠራ፣ ያዝናናን ተባለ። ብላቴና እየመራ አምጥተው በአዳራሹ 3000 ሕዝብ አለበት አዳራሽ ልክ እንደ ሲኒማ ቤት ልክ እንደ ስቴዲየም ሞልቶ እንዳለ ሰው በሉት። በዛ መካከል ተገንቶ ይጨፍር ተባለ። መጨፈርስ እጨፍራለሁ፣
ዓይኔ ስለማያይ እንዳልወድቅ ምሰሶዎችን አስጨብጡኝ አለ። በሁለት ምሰሶዎች መካከል ቆሞ እንዲህ አለ፣ አምላኬ ሆይ አንድ ዕድል ስጠኝ አለ። እውነት ነው፣ አውቃለሁ፣ ምስጢሬን አባክኛለሁ፣ አደራዬን ገደል ከትቻለሁ። ዛሬ ኃይሌ የለም፣ አንተን አሳዝኛለሁ። ብርሃን ተሰውሯል ከኔ፣ ዓይኖቼን አጥቻለሁ። ከዓይኖቼ ቀድመው ግን አደራዎቼ ባክነዋል። ያንተን አደራ አበላሽቻለሁ፣ ናዝራዊነቴን አጥቻለሁ። ነገር ግን ንስሐ ወደ አንተ ይመልሳልና አምላኬ ሆይ ሁለት ዕድል አልልህም፣ አንድ ዕድል ስጠኝ አለው። ሁለት ዕድል አልልህም፣ አንድ ዕድል ግን ስጠኝ አለው። ስንት ዕድል ስጠኝ? እስኪ አምላኬ ሆይ በሉ። አንድ ዕድል ስጠኝና ፀጉሬን ከፍ አድርገዋል። እግዚአብሔር ፀጉራችን ከፍ ያድርግልን። ጠላት የላጨው በጣም ብዙ ጠጉር አለ ወገኖች። ቅድስናችን ተላጭቷል። ኢትዮጵያዊ ማንነታችን ተላጭቷል። እንደ ኢትዮጵያዊ ሰው መኖር አቅቶናል። የተላጨነው በጣም ብዙ ነገር አለ ወገኖች። ግን ምን አለ? ኃይሌ ደክሟል መልስልኝ አለ። አንድ ዕድል ብቻ ስጠኝ ብሎ ሲጸልይ ፀጉሩም እያደገ ነበርና እግዚአብሔር ነፍሱን ፀጉሩን ኃይሉን ሲመልስለት ምን አለ? እኔ ሙቼ ሌሎች ይዳኑ አልል፣ ሌሎች ድነው ሌሎች ሙተው እኔ ልዳን አልልም። ነፍሴ ትጻ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን ጋር አብራ ትጥፋ አለ። ኃይሉን መለሰለት። በእጁ የጨበጠውን ምሰሶ ሲነቀንቀው ኃይሉ ተመልሶ 1,000-3,000 ሕዝብ ያለበትን አዳራሽ ይዞት ምሰሶውን ወደቀ። ነፍሱ ከፍልስጤም ጋር አብራ አለፈች ይላል። በሕይወት ካጠፋቸው በሞት ያጠፋቸው ይበልጣሉ። ምስጢሩ ሲተረጎም ምንድነው? ሶምሶን የክርስቶስ ምሳሌ ነው። ሶምሶን የስሙ ሲተረጎም ሶምሶን ማለት የስሙ ትርጓሜ ፀሐይ ማለት ነው። ኢየሱስ ክርስቶስ ደግሞ ፀሐይ ጽድቅ ዘበአማን፣ እውነተኛ ፀሐይ ኢየሱስ ክርስቶስ የሶምሶን ምሳሌ ነው። ሶምሶን የተወለደ በመልአክ ብስራት ነው። ክርስቶስም የተወለደ በመልአኩ ብስራት በቅዱስ ገብርኤል ብስራት ነው። በቅዱስ ገብርኤል ብስራት ነው ወገኖቼ። በመልአክ ብስራት የተወለደው ያ ጀግና ሶምሶን የክርስቶስ ምሳሌ ነው። ሶምሶን ባደገ ጊዜ የት ሄደ ይላል? ወደ ምድረ በዳ ሄደ። ክርስቶስም ተጠምቆ ወደ ገዳመ ቆሮንቶስ ሄደ። ሶምሶን ወደ ገዳም ሄዶ ምን አደረገ? አንበሳውን ሰበረው። ክርስቶስም ገዳመ ቆሮንቶስ ገብቶ አንበሳው ዲያብሎስን ሰበረ። 300 ቀበሮ የተባሉ 318ቱ ሊቃውንት ናቸው። ጅራታቸው ላይ ያለው እሳት ሃይማኖታዊው እሳት፣ ሊቃውንቱ መናፍቃንን ድል የሚያደርጉበት የእውቀት እሳት ነው። ያ ሊቃውንት 318ቱ ሊቃውንት ምሳሌ ናቸው። ደሊላ የማን ምሳሌ ናት? የይሁዳ ምሳሌ ናት። ይሁዳ ክርስቶስን ያስያዘው በመሳም ነው። እየሳመ እየታከከ ወዳጅ መስሎ ወዳጄ እያለ ጉልበት እየሳመ በመሳም አሳልፎ እንደሰጣው ደሊላም ሶምሶንን አሳልፋ የሰጠችው እየዳሰሰች እየሳመች እወዳለሁ እያለች ነው ይሁዳ። ስለዚህ ምን ማለት ነው ምሳሌው? ወይ ይሁዳ ያየ ብሉይ ኪዳን ደሊላ ነው፣ ወይም ደሊላ የአዲስ ኪዳን ይሁዳ ናት ማለት ነው። ከዛ ሲቀጥላል መጨረሻውን ስታዩት በሁለት ምሰሶዎች መካከል፣ ሁለቱ ምሰሶዎች ክርስቶስ በዕለተ ዓርብ በሁለት ወንበዴዎች መካከል መሰቀሉን የሚያይ ነው። በሁለት ወንበዴዎች መካከል ተሰቅሎ ክርስቶስ ምን አለ? የባህሪ አባቱ እግዚአብሔር አብን ወደ ባህሪ አባቱ ምን አለ? አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ አለ። ቢቻልስ ይህች ጽዋ ከኔ ትለፍ አለ። አባት ሆይ ሁለቱ ምሰሶዎች ሁለቱ ወንበዴዎች ናቸው። የጸለየው ጸሎት ከክርስቶስ ጋር ክርስቶስ ሲሞት በምድር ሲመላለስ ካጠፋቸው አጋንንት ሲሞት በሞቱ የገደላቸው አጋንንት ቁጥር የላቸው፣ በጣም ብዙ ናቸው። በዚሁ ስርዓት በዚሁ አግባብ ሶምሶንን በሕይወት ካጠፋቸው ይልቅ ሲሞት ምድረገጽ የሰደዳቸው እዟቸው የጠፉት ፍልስጤም ይበልጣሉ። እንዲህ ከሆነ የሶምሶን 7ቱ ቁንዳላዎች ምንድናቸው ካላችሁ
ሰባቱ የቤተ ክርስቲያን ምስጢራተ ቤተ ክርስቲያን የሚባሉት ሰባቱ ምስጢራት ናቸው። ሰባቱ ቁንዳላዎች። ስለዚህ የሶምሶን ኃይል ምኑ ላይ ነው? ቁንዳላዎቹ ላይ። ሰባቱ ቁንዳላዎቹ ሰባቱ ምስጢራተ ቤተ ክርስቲያን የሚባሉት የኛ የኦርቶዶክሳውያን ኃይል ሰባቱ ምስጢራት ሰባቱ ቁንዳላዎች። እነዚህ ከተላጩ ክርስትናው ገደል ይገባል ወገኖች። እነዚህ ምስጢራት እንድንጠብቅ መድኃኔዓለም ይርዳን ወገኖቼ። እነዚህ ቁንዳላዎች እንዳይቆረጡ ነው። በአንድም በሌላም የተላጨ የልጅነት ጸጋችን እንድንመለስ በንስሐ ነው የዚህ ጉባኤም ትልቁ ዓላማ ወገኖቼ። ስለዚህ ቅድስና የተሰበረባችሁ፣ አደራ የተበላሸባችሁ እንደገና ወደ ንስሐ መመለስ እንድንችል በጉባኤ መመካከር የልጆቿ ጸጋ በልጅነት መንፈስ እንደ ሶምሶን ትልልቁን አደራ ትንሽ አድርገን ያጠፋን፣ በእኛ ስሜት ክርስትናውን ትንሽ ያደረግን ያስላጨነው ሃይማኖታችን ካለን በንስሐ ዕድል እንዲሰጠን ነው የጉባኤው ዓላማ ወገኖች። ምንድን ነው ኃይላችሁ? የት ነው ኃይላችን? ኦርቶዶክስነት ነው ኃይላችን። እቺ ቤተ ክርስቲያን ናት። ዛሬ በዙሪያችን ያሉ ታድሶ መናፍቃን ስርዓቱን፣ ዶግማውን፣ ቀኖናውን ከኛ ልብ ያለውን እንደ ደሊላ በዙሪያችን እያማተሩ ለመላጨት ዋጋ እየከፈሉ ነው። የኛ ቦዛዛነት ከነሱ ብስለት ጋር ተጨምሮ ገደል እንዳንገባ አደራችን እንድንጠብቅ መድኃኔዓለም ይጠብቀን። ብዙ ቁንዳላዎች እንዳይላጩ ወገኖቼ፣ እስኪ ራሳችሁን ፈትሹ። ያ ጀግና ህዝቡ እንዲድን ምክንያት የሆነው የእስራኤል ተስፋ ጠጉሩ ተላጭቶ ቁንዳላው መንገድ ላይ ቀርቷል ወገኖች። አምላኬ ሆይ በሉ። አምላኬ ሆይ አንድ ዕድል ስጠኝ። ወገኖቼ አንድ ዕድል ስጠኝና እስኪ ወደ ቤት መልሰኝ በሉት። ልክ እንደ ደሊላ የሶምሶን አደራ እንዲባክን ምክንያት የሆናችሁ እህቶቻችን ሆይ ባካችሁ አንድ ዕድል ስጠኝ በሉትና እንደገና ወደ ማገገሚያ ተመለሱ። ሶምሶን ወደ ማገገሚያ ጸጉሩን ወደ ማሳደግ መጣ። ቅድስናችን ወደ ማደግ ይመጣል በንስሐ። ደሊላዎች እንዲበሉ ሁልጊዜም አንድ ዕድል ስጠኝ፣ ያታለልኳቸውን ጸጋቸውን ማንነታቸውን የሸጥሁባቸውን ሰዎች እንባ አፍስሼ መመለስበትና እንደገና ጸጋዬ የኔም ጸጋ የሚጨምርበትን ዕድል ስጠኝ። እንደ ሶምሶን ጸጉራችሁን የተላጫችሁ የሕዝቡ ተስፋዎች፣ የሀገሪቱ ተስፋዎች ሁላችሁም አምላኬ ሆይ በሉ። ጸሎት ነው፣ ድገሙት፣ ግድ የለም። ምንድን ነው? ጸሎት ነው። አምላኬ ሆይ በሉ። ስንት ዕድል ስጠኝ? አንድ ዕድል ስጠኝ ወገኖቼ። ስለዚህ ባካችሁ ወጣትነታችሁን መጽሐፈ መሳፍንትን እያነበባችሁ በእውነት 4 ምዕራፎች ናቸው። እስኪ በዚህ ዘመን እየተሰራ ያለው የብዙዎቻችን ጸጋ የተላጨ ስራችን ባለች ፍቅረኛ፣ ስራችሁ ባለ ፍቅረኛ፣ ወንዶችም ሴቶችም የብዙ ጸጋዎቻችን መጉደል፣ የመንፈሳዊ ሕይወታችን መቀጨጭ፣ ነፍሳችን ምረት ውስጥ እንድትገባ ምክንያት የሆኑ መጽሐፍ ቅዱስ ወደ ማንበብ ኑ። በእውነት አሁን ሶሻል ሚዲያው በጣም አብዶ ሰው ረጅም ንባብ አይወድ፣ ረጅም ጽሑፍ አያነብ፣ መጽሐፍ ቅዱስ መንፈሳዊ ነገር አያነብ። አሁን ፌስቡክ የሚያነብ ራሱ አሁን ፌስቡክ ላይ ራሱ ወጣቶች የሉም ይባላል። ይሄ አዲስ ኒው ጄኔሬሽን የሚባለው ፌስቡክ ላይ ብዙም የለም፣ ቲክቶክ ላይ ነው የሚገኘው። አሁን ፌስቡክ ላይ የሚገኙ በእድሜ የገፉ በእድሜያቸው ጠና ያሉ ሰዎች ናቸው ይባላል እንጂ ይህ ወጣቱ ኒው ጄኔሬሽን ሄዶ ቲክቶክ ላይ ነው ያለው። ቆራጣ መረጃ ነው ያለው እንጂ እውቀት የሚባል መሬት የነካ እውቀት የለውም። ልህሉ ክርስቲያን ነን። የተላጨ ትውልድ ማለት ይህ ነው። ዘመናዊ አስመስሎ
ሶሻል ሚዲያው ላጭቶ አደራውን የተላጨ አኗኗሩ ኢትዮጵያዊ ማይመስል አካሉ ብቻ ያለ በጣም አዲስ የሆነ ነቅ የሚመስል የባዘነ ትውልድ እየመጣ ነው። ስለዚህ ትውልድ ሊታከም ወደ ማገገሚያ ጸጉሩን ወደ መላጨት የሄደ ወጣት ነውና ጸጋውን እያጣ ያለ ወጣት ወደ ቤቱ ሊመለስ ይገባል። በሞኝነት አትመላለሱ። በማይረባ ነገር ላይ ጊዜያችሁን አታሳልፉ ወገኖች። በማይረባ ነገር ላይ ጊዜያችሁን አታጥፉ። አዎ ሰውየው ምክር ልምከርህ። ወፏ ስትንቀሸቀሽ ከሰው እጅ ላይ ገባች። እየሰማችሁ ነው? ወፏ ድንገት ስትንቀሸቀሽ የሰውየው እጅ ላይ ገባችና እንዲህ እፍን አድርጎ ሊገላት ሲል ታገስ 3 ጠቃሚ ምክር በእድሜ ልክ ሳልነግርህ እንዳታጠፋኝ አለች። ቀጥይ እስኪ ምክሩን ቶሎ ሲላት የመጀመሪያው የያዝከውን አትልቀቅ አለችው። እስኪ በሉ ምን አትበል? የያዝከውን እንዳትለቅ ተጠንቀቅ አለችው። እሷ ምኑ ላይ ናት? እጁ ላይ ነው ያለች። የያዝከውን እንዳትለቅ ተጠንቀቅ። ከዛስ ቀጥይ ሲላት ባመለጠህ ነገር አትጸጸት አለችው። ሁለተኛው ምክር ምንድነው? አትጸጸት የሚል ነው። ባመለጠህ ነገር አትጸጸት የሚል ነው። እሺ መልካም። ከዚህ በኋላ ሶስተኛውን ቀጥይ ሲላት ሶስተኛው ለትውልድ በጣም ጠቃሚ ስለሆነ ካለቀቀኝ አልነግርህም አለችው። ምን ካላልከኝ? ካለቀቀኝ አልነግርህም አለችው። ምክሯ በጣም የሚያጓጓ ስለነበረ ለቀቃትና ረጅሙ ዛፍ ላይ ሆና ምን ብዬ ነበር አለችው። የመጀመሪያውን ምክር እስኪያምጡት የያዝከውን አትልቀቅ። ሁለተኛው እስኪቀጥሉ ባመለጠህ ነገር ምን አትበል? እንዳይዛት ዛፍ ላይ ናት። የያዛችሁትን አትልቀቁ ወገኖች። አዎ በቅጡ ሁኑ። ይሄ ፍቅረኝነት የጮኝነት የሚባል ጊዜ መኖር አለበት። ግን እንደው ቀድማችሁ ዝሙት አትጀምሩ። በጣም ነውር ነው። ይህ እኮ ነው ጸጉርን መላጨት፣ ጸጋን መላጨት። ይህ እኮ ነው። ማን ነው ዝሙት የፈቀደ? ክርስቲያን ናችሁ። አሁን በሴት በኩል እንዳልሆን በወንድም በሴትም በኩል የሚመጣው ፈተና እንደ ወጣትነት በጣም ከባድ የሆነ ኪሳራ ነው። አሁን እስኪ ልብ በሉ። እንዴት ዋላችሁ? ፑል ቤት ብዙ ሴት ነው ወንድ ነው የሚሰራ? ሴት ነው ወንድ ነው የሚሰራ? አሁን ፑል ቤት ወንድ መስራት ይችላል አይችልም? ለምንድን ነው ሴቱ የሚበዛ? ምን እንዲመጣ ነው? ሴት እንዲበዛ። ወንዶች የሚመጡ ሴት ሲሆን አምፑሉን ብለው ሳይሆን ሴቱን ብለው ይሰበሰባል ማለት ነው። ወንድ የሚሰራው ወደ ሴት ሄደ። የሆነ ተሰልቶ እኮ ነው፣ በተናት እኮ ነው ሶምሶንን ለማግኘት በሴቷ በኩል ኃይሉን ለማግኘት የተጠቀሙትን ዓለም አሁንም ይህንን ማጥመጃዋን አስተካክላ እንድረግ። ስለዚህ ወደ መጽሐፍ ቅዱስ ንባብ ማደግ፣ ወደ መንፈሳዊ እውቀት መምጣት፣ ቅንጭብጫቢ ነገር ከሞላበት፣ ቆራጣ ሀሳብ ከሞላበት ከዚህ ከቲክቶክ ዓለም በቅጡ መሆን፣ ወደ መጽሐፍ ቅዱስ ከፍሎ ቀንሶ መጽሐፍ ቅዱስ ማንበብ መልመድ እንዲችል ወደ ልቡ እንዲመጣ አንድ ድል ስጠኝ ብሎ ወደ መንፈሳዊ እንዲጠጋ። እኔ ዛሬ ብዙ ስለሆናችሁ ነው እንጂ ደግሞ እዚህ በፊትም ነግሬያቸው አውቃለሁ። ሰውየው መጽሐፍ ቅዱስ የማንበብ ልማድ የለው። ዝም ብሎ እንዲሁ ጀብ እያለ ግልብጥ ሲያደርገው ይሁዳ ታንቆ ሞተ የሚል አገኘ። ምን አልኳችሁ? አይ በዚህ አመልህ ነው አንባቢህ የቀነሰ ደንበኛ ብሎ መልሶ ከደነው። አዳርዞ ቢያነበው እኮ ታንቆ ሞተ የሚል አይደለም የሚጀምረው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው። እሱ ግን ማን ሲገለብጠው ምን አለ? ይሁዳ ምን አለ? ታንቆ ሞተ ከሚለው ደረሰ።
በዚህ አመል ነው ብሎ ከደነው። ሌላ ቀን ደግሞ አንበብ የሚል መንፈስ ሲመጣበት እንዲሁ ከመሃል ሲገልጥ ምን አለ? አንተም እንዲሁ አድርግ ይላል። መጀመሪያ ያለችው ዕውቀት እስኪጨምሩባት ምንድናት? ታንቆ ሞተ ከሚል ላይ አንተም ለዘላለም ላይ ያነበው ዘገው። አዎ ሰዎችም ይላሉ እኮ መጽሐፍ ቅዱስ ብር ገንዘብ እንዳይጠፋ ከፈለክ ከመጽሐፍ ቅዱስ ውስጥ ደብቅ ይላሉ። አዎ አይጠፋም። እንደዚህ አይነት መንፈሳዊ ልምምዶች እንደ ሶምሶን ጸጉር ተላጭተናል። የአሕዛብ ምላጭ፣ የጠላት ምላጭ በጆሮአችን አለ ወገኖቼ። ከዚህ መላጨት ነፃ እንድንሆን ወደዚህ ጉባኤ ተጠርተናል ወገኖች። የያዝነውን ሁሉ ጠብቀን ያመለጠንን የቅድስና ጉድለት አንድ ዕድል ስጠኝ ብለን በጸሎት ወደ እግዚአብሔር መቅደስ እንድንቀርብ አምላካችን እግዚአብሔር ይርዳል። ቁንዳላዎቻችን የቤተ ክርስቲያን ምስጢራት ናቸው ብያችኋለሁና ማንነታችን እንዳናጣ አምላካችን እግዚአብሔር ይርዳል። ስብሐት ለእግዚአብሔር አሜን።